ዛሬ ትኩረት ማድረግ የምፈልገው የኤፌሶን አማኞች መታወቂያ ምን ነበር የሚለው ወይም የአማኞች መታወቂያ ምንድን ነው? በምን እንድንታወቅ እግዚአብሔር ይፈልጋል የሚለው ነው። እኛ እንድናውቅ የሚፈለገው ነገር አለ፣ እንድንታወቅበትም የሚፈለግ ነገር አለ። እንድናውቅ የሚፈለገው ነገር ከፍ ብለን እስካሁን ያነሳናቸውና ከዚህም በኋላ ሐዋርያው ጳውሎስ ስለዚህ ጉዳይ ጸልያለሁ ብሎ ሳምንት እግዚአብሔር ቢፈቅድ በሱ ጉዳይ ላይ ትኩረት የምናደርገው ስለ አይን መገለጥ የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ ያለበትን ሐሳብ ነው ዲስከስ የምናደርገው። ይሄ እናውቅ ዘንድ ነው። ይህ አስፈላጊ የሚሆነው እግዚአብሔር ለእኛ ያደረገውን ነገር በማወቅ የመኖርን አስፈላጊነት አጽንኦት ይሰጣል። ማወቅ አለብን። እግዚአብሔር ለኛ የሰራውን ነገር ማወቅ አለብን፣ አንደርስታንድ ማድረግ አለብን። ለዚህ ደግሞ የጥበብና የመገለጥ መንፈስ ያስፈልገናል። ጳውሎስ ስለዚህ ጉዳይ እጸልያለሁ ይላል። ስለዚህ ጉዳይ ለመጸለይ ባለው ፕሮግራም ውስጥ ግን አንድ በጣም ኢምፖርታንት የሆነ ነገር ያነሳል። ቁጥር 15 ላይ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ እጸልያለሁ ይላል። ለአማኞቹ ሊጸልይ ባለው እቅድ ውስጥ በአንድ ጉዳይ እግዚአብሔርን አመሰግናለሁ ይላል። ይሄም በእነሱ ስላለው እምነትና ፍቅር ነው። ይሄንን ሰማሁ ይላል። ስለ እምነታቸው ሰማ፣ በክርስቶስ ላይ ስላላቸው እምነት ሰማ፣ እርስ በርስ ያላቸውን ፍቅር ሰማ። በእርግጥ የኤፌሶን ቤተክርስቲያን በዚህ ጥሩ ሞዴል ነች። ራእይም ላይ ተጠቅሳለች። የፍቅር ህይወቷ እግዚአብሔርም በሰማይም የሚታወቅ ነው። በሰው ዘንድ ብቻ ሳይሆን በሰማይ የምትታወቅበት የህይወት ገጽታዋ ነበር ፍቅር። ስለዚህ የአንድ አማኝ መታወቂያ ሁነኛ መታወቂያ ናቸው እነዚህ እምነትና ፍቅር። በምን እንድንታወቅ ይፈልጋል እግዚአብሔር? በምን መታወቅ አለብን? በእምነትና በፍቅር። ሁሉ ጊዜ በእምነት የምንመላለስ ሰዎች እንድንሆን፣ በማየት ሳይሆን በስሌት ሳይሆን በእምነት እንድንመላለስ፣ ከእምነት ወደ እምነት እንድናድግ፣ በእምነት ጉዳይ እንድንታወቅ ይፈልጋል። የኤፌሶን አማኞች በዚህ ጉዳይ ለምስጋና የሚያበቃ ነገር ተገኝቶባቸዋል። በክርስቶስ ላይ ያላቸው እምነት ጄኒውን ነበር፣ ንጹህ ነበር። ከግብዝነት ነፃ የሆነ እምነት ነበራቸው። እነዚህ ሁለት ነገሮች ወሳኝ ናቸው። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 31 ላይ እነዚህ ሶስት ነገሮች ያነሳል። እምነት፣ ተስፋ፣ ፍቅር በጣም ኢምፖርታንት ኤሌመንት ናቸው በአንድ አማኝ ህይወት ውስጥ። አማኝ ሁል ጊዜ እንዳይጠፋ መጠንቀቅ ያለበት የእምነት ክፍሉን ነው፣ የፍቅር ህይወቱን ነው፣ ተስፋውን ነው። እነዚህ ሶስት ነገሮች ሁል ጊዜ በጥንቃቄ መጠበቅ አለብን። ሁል ጊዜ ፍሬሽ መሆን መቻል አለባቸው። በእግዚአብሔር ላይ ያለን እምነት ሁል ጊዜ አዲስ ትኩስ መሆን መቻል አለበት። እምነት የዛሬ ነው ታውቃላችሁ። እምነት የነገ አይደለም፣ የትላንት አይደለም። እምነት አሁን ያድነኛል፣ አሁን ይሰራልኛል፣ አሁን ይታደገኛል፣ አሁን ይረዳኛል፣ አሁን ይምረኛል፣ አሁን ይደግፈኛል። የዛሬ የህይወት ምልልስን ይመለከታል። ባለን ነገር ወይም በዙሪያችን ባለ ነገር ላይ አለመደገፍን። እምነት መደገፍ ነው ተብሎ ነው የሚተረጎመው። ሪሊያንስ ነው፣ በእግዚአብሔር ላይ ሐሳብን መጣል ነው። የኤፌሶን አማኞች ፍጹም እምነት ነበራቸው። የተሰማ እምነት ሌሎች ስለነሱ የሚያወሩት ይሄንን ነው። ኦኬ በተለይ ቆሮንቶስ ላይ እነዚህን ሶስት ነገሮች ይጠቅስና ሐዋርያው ጳውሎስ ስለ ፍቅር ልዩ አጽንኦት ሰጥቶ ይናገራል። እስቲ እናንብበው። ዛሬ የኔ ፍላጎት ስለነዚህ ፕራክቲካል ነገሮች እንድናስብ ነው። ቁጥር 13 ላይ እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህም የሚበልጠው ፍቅር ነው ይላል። እምነት፣ ተስፋ፣ ፍቅር ከነዚህም የሚበልጠው ፍቅር ነው።
ኦኬ አንድ አማኝ በህይወት ውስጥ ሊያጣው የማይገባው ነገር ማለት ነው። ስቲል በእግዚአብሔር ላይ ያለን እምነት እንዴት ነው? ለዘላለም ህይወት አምነናል። የስ ይሄ እምነት ግን እያደገ የሚሄድ ነው፣ መሄድም ያለበት ነው። የአንዳንዶች እምነት ዲክላይን እያደረገ ሊሄድ ይችላል፣ በአንድም ይሁን በሌላ። ለምሳሌ የዕብራውያን አማኞች እምነት እየቀነሰ ነው የሄደው፣ እየወረደ ነው የሄደው፣ እየጨመረ በመሄድ ፋንታ ኦኬ እየጠነከረ ስር እየሰደደ በመሄድ ፋንታ እየደከሙ በእምነት ጉዳይ እየደከሙ ነው የሄዱት። እምነት ይደክማል፣ አልፎም ይሞታል። በነገራችን ላይ እምነት ይጠፋል። ለምሳሌ ሉቃስ ወንጌል ላይ ጌታ ኢየሱስ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትን እንዳይጠፋ ስላንተ ማለድኩ ይላል። ስለዚህ እምነት ሊጠፋ የሚችል ነገር ነው አይደል? ይሁዳ በክርስቶስ ላይ ያለውን እምነት አጥቷል፣ ስታክ አድርጓል ማለት ነው። በሱ አምኖ መቀጠል አልቻለም። በሱ ላይ ባለው እምነት መጽናት አልቻለም። ወንድሞቼ ዛሬም ከእግዚአብሔር ጋር ባለን ህብረት ሲሪየስሊ መወሰድ ያለበት የእምነት ጉዳያችን ነው። እምነት ሁሉ ጊዜ ወደ ላይ ነው፣ ወደ ላይ ነው። ፍቅር ደግሞ ወደ ጎን ነው። ኦፍኮርስ ወደ ላይም ይሰራል ፍቅር፣ ለእግዚአብሔርና ለሰው ዲፋይን ይደረጋል ፍቅር። ወደ ላይ አትሊስት የእምነት ነገራችንን ጤናማ መሆኑን ማረጋገጥ ይጠበቅብናል። እነዚህ ሁለቱ መሰረታዊ እንደሆኑ ጌታ ኢየሱስ አስተምሯል። ለምሳሌ በማቴዎስ ወንጌል ምዕራፍ 22 ቁጥር 40 ላይ በእነዚህ በሁለቱ ትእዛዛት በፍቅርና እግዚአብሔርን መውደድ እና ባልንጀራን መውደድ፣ ስለ ፍቅር ማለት ነው። እግዚአብሔርና ባልንጀራን መውደድ እንደ አጠቃላይ ስለ ፍቅር፣ በዚህ ላይ ሕጉም ሁሉ ነቢያቱም ተሰቅለዋል፣ ተጠቃለዋል። ይህንን ሐሳብ ሐዋርያው ጳውሎስ በሮሜ ላይ ሲያብራራ ፍቅር የሕግ ሁሉ ፍጻሜ ነው። በጣም ኢምፖርታንቱ ነገር በአዲስ ኪዳን የፍቅር ሕግ ነው። ከእምነት ሲቀጥል መታየት ያለበት ነው። ሁለቱም እምነትና ፍቅር የመንፈስ ቅዱስ ፍሬዎች ናቸው። በገላትያ ምዕራፍ 5 ላይ ይሄን እናገኛለን። በአንድ አማኝ ውስጥ ያለው የእግዚአብሔር መንፈስ የሚያፈራቸው ፍሬዎች ናቸው። የመንፈስ ቅዱስ ማደሪያዎች የመሆናችን አንዱ ማሳያ ፍሬያችን ነው። ይሄም ፍሬ የእምነት ፍሬ ነው። ይሄም ፍሬ የፍቅር ፍሬ ነው። በእግዚአብሔር ላይ ያለን የእምነት አይነትና ለወንድሞችና ለእህቶች ያለን የፍቅር ህይወት መንፈስ ቅዱስ በእኛ ውስጥ እያፈራ ላለው ፍሬ ሁነኛ ማሳያ ይሆናል ማለት ነው። ምንድነው ላሳያችሁ የፈለግኩትኝ? እምነትና ፍቅር መሰረታዊ ጉዳይ ነው። በአዲስ ኪዳን መሰረታዊ ጉዳይ ነው። በጥንቃቄ ሊያዝ የሚገባውም ነገር ነው። ሊወድቅ ሊጠፋ የሚችልም ነገር ነው። ኦኬ ዮሐንስ ወንጌል ምዕራፍ 13 ቁጥር 15 ላይ ፍቅርን በሚመለከት የአማኞችን የእርስ በርስ ግንኙነት በሚመለከት መታወቂያ ነው ብሏል ጌታ ኢየሱስ። በዚህ ያውቋችኋል ብሏል። የተቀረው ዓለም የኔ የመሆናችሁ ማሳያ ፍቅራችሁ ነው፣ ለተቀረው ዓለም መገለጫው ፍቅር ነው ብሏል። ለእግዚአብሔርም ለሰውም በተለይም እርስ በርስ አንዳችን ለሌላችን ያለን። አሁን ይሄ ነገር በጣም በብዙ ጥቃት የደረሰበት እንደሆነ ይሰማኛል። የአማኞች የእርስ በርስ የፍቅር ህይወት አሁን ባለንበት ጊዜ ውስጥ ከአመፅ መብዛት የተነሳ ሳስቷል። በእውነቱ ተጠቅቷል። እግዚአብሔር ሪስቶር ያርግልን። የቪክቲም ነን፣ የጥቃት ጥቃት ያስተናገድንን ብዙዎቻችን በአንድም ይሁን በሌላ መንገድ እና ደግመን ለመውደድ የምንቸገር ነን። የእምነት ነገራችንም እንዳው ጀነራላይዝ አድርጎ መናገር ከባድ ቢሆንም ለምሳሌ የሐሰተኛ ነቢያት ተጽዕኖ ምን እንደሆነ ታውቃላችሁ? በእግዚአብሔር ላይ ያለንን እምነት መሸርሸር ነው። ምንድነው አፌክት የሚያደርጉት? የነቢያት አገልግሎት ትክክል ሳይሆን ሲቀር የሚጎዳው በእግዚአብሔር ላይ ያለንን እምነት ነው። ቀጥለን በእግዚአብሔር መታመን አንችልም። ቀጥለን የእግዚአብሔርን ቃል ማመን አንችልም። ምክንያቱም እምነት የያዝንበት ነገር ሳይሆን ሲቀር፣ እንደተባለው ሳይሆን ሲቀር፣ ተስፋ እንዳደረግነው ሳይሆን ሲቀር
ደግመን በእግዚአብሔር ላይ እምነት ለመያዝ ወይም በእምነት ጉዳይ ለማደግ ለመጎልበት እንቸገራለን፣ እንፈተናለን። ከሱ ይልቅ እንዳውም ጥርጣሬ። ስለዚህ በከፊል ነው የምንሰማው ማለት ነው። በከፊሉ እናምናለን፣ በከፊሉ እንጠራጠራለን እና በንጹህ ሕሊና የመስማት አቅማችን ተመቷል። ይሄ ለምን ሆነ? በሂደት ያጋጠሙን ስትራግሎች ናቸው፣ ቻሌንጆች ናቸው። ስለዚህ ንጹህ ሕሊናችንን ሰብረውብናል ማለት ነው። በፍጹም ልባችንን በእግዚአብሔር ላይ የመደገፍ ሁኔታችንን አፌክት አድርገውታል። በፍጹም ልባችን አጠገባችን ካለው ሰው ጋር በሰላም ወክ አብሮ ለማድረግ በነፃነት ለመኖር ጫና ፈጥረውብናል። የደረሰብን ጥቃት ውጤት ነው። አመፅ ሲበዛ፣ ራስ ወዳድነት ሲነግስ፣ ፍቅር ስፍራውን ይለቃል። ኦኬ። ጨለማ እና ብርሃን አብረው ሊሄዱ እንደማይችሉ ሁሉ ጥርጣሬና እምነትም አብረው ሊሄዱ አይችሉም። ግብዝነትና ፍቅርም አብረው ሊሄዱ አይችሉም። እነዚህ ነገሮች መሰረታዊ ናቸው፣ የአማኝ መታወቂያ ናቸው። ግን አሁን ላይ የተጎዳንባቸው ናቸው ነው። ራሳችንን ማየት የሚያስፈልግ ይመስለኛል። ለማንም ብዬ አይደለም፣ ይሄን ለራሴ ስል ነው። በእምነት ጉዳይ በእግዚአብሔር ላይ ያለኝን እምነት ሁሉ ጊዜ ማጽናት ያለብኝ ለራሴ ስል ነው። ጻድቅ በእምነቱ ነው በህይወት ይኖራል የተባለው። እስትንፋሴ ነው ማለት ነው። ኦኬ። ማናቸውንም በረከት ሊቀበል የሚችለው በእምነት በኩል ነው። እምነት መቀበያ እጅ ነው ይባላል። ስለዚህ ያለ እምነት የሆነ አንዳችም ነገር የለም። በነገራችን ላይ ፍቅር በጣም ኢምፖርታንት ነገር ነው። በምንም ነገር ልታካክሱት አትችሉም። ምክንያቱም የህግ ፍጻሜ ነው ከተባለ በሌላ ነገር እግዚአብሔርን ደስ ማሰኘት አንችልም። በእውነቱ በእነዚህ ሁለት ነገሮች ግን ይቻላል። ዕብራውያን ምዕራፍ 6 ላይ እግዚአብሔር እንዳለ የሚያምን ለሚፈልጉትም ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል ይላል። ወደ እግዚአብሔር የሚቀርብ ይሄ እምነት ሊኖረው ይገባል ይላል። በዚህ ነው እግዚአብሔር ደስ የሚሰኘው፣ በመስዋዕታችን አይደለም፣ በጥሩ አክቲቪቲያችን አይደለም። በሱ ላይ ባለን እምነት እግዚአብሔር ይደሰታል። ከዛስ ለወንድሞችና ለእህቶች ባለን ስስ ልብ በቀላሉ አፌክት ሊደረጉ የሚችሉ ግን ኢምፖርታንት የሆኑ ነገሮች ናቸው። እምነትና ፍቅር ከተግባራዊ ህይወት ጋር የሚገናኙ ናቸው። ሁል ጊዜም ከእግዚአብሔር ጋር ያለን ጉዞ ከእምነት አንጻር የሚታየን ስለ እምነታችን ነው እግዚአብሔር ምላሽ የሚሰጠው። ስለ እምነታችን ነው። እንግዲህ ስለ ፍቅርም የሚያመሳስላቸውን ነገር አንድ ነገር ላንሳላችሁ። ፍቅርም እምነትም ውስጣዊ ነገሮች ናቸው፣ ግን መገለጫ አላቸው። አንድ ሰው እምነት አለኝ ቢል የለህም ልትለው አትችልም። ምክንያቱም እምነት የሚታይ ነገር ስላይደለ ፊዚካሊ፣ ግን መገለጫ አለው። አንድ ሰው ፍቅር አለኝ ቢል አንተ ፍቅር የለህም ልትለው አትችልም፣ በአይናችን ልናየው ስለማንችል። ይሁን እንጂ ፍቅር መገለጫ ባህሪ አለው። የፍቅርን መገለጫ ባህሪ አንደኛ ቆሮንቶስ ምዕራፍ 13ን ነው ሪፈር የምናደርገው። ፍቅር ምን ይመስላል? ፍቅር በምን አይነት ባህሪ ይገለጣል ካል አንደኛ ቆሮንቶስ ምዕራፍ 13ን ሄደን ማንበብ እንችላለን። ፍቅር ቸርነትን ያደርጋል፣ ምሕረትን ያደርጋል፣ አይቀናም፣ አይታበይም፣ አይመካም፣ የራሱን አይፈልግም ወዘተ፣ ይቅር ይላል፣ በደልን አይቆጥርም ወዘተ፣ ከስሜት ያልፋል። አሁን ፍቅር አለኝ የሚል ሰው ስለ አንቺ ጥሩ ፊሊንግ አለኝ ከሚል ገለጻ ያልፋል። ከስሜት የዘለለ ስሜት የለውም አንልም፣ አለው፣ ጥሩ ፊሊንግ አለው ፍቅር አይደለም። ከዚህ ግን የሚያልፍ ነገር ነው። በተግባር መገለጥ የሚችል ነገር ነው። በቃል መገለጥ የሚችል ነገር ነው። ስለዚህ ፍቅር እንዳለኝና እንደሌለኝ ፊሊንግን ብቻ አይደለም የማየው፣ አመለካከቴን፣ አስተሳሰቤን፣ ዝንባሌን ጭምር ነው የማየው። እምነትም በተመሳሳይ መልኩ ዕብራውያን ምዕራፍ 1 ላይ ያዕቆብ ላይ ዲፋይን መደረግ የሚችል ነው፣ መታየት የሚችል። ለምሳሌ ያዕቆብ እምነትን አሳየኝ ይላል። አንተ እምነት አለ፣ እሺ እኔ ደግሞ ስራ አለኝ። አንተ እምነትህን፣ እኔ ደግሞ ስራዬን ላሳይ ይላል። እምነትን ከስራ ነጥለን እምነትን የምንገልጠው በስራ ነው የሚል አቋም ነው ያለው ያዕቆብ። ስለዚህ እምነትን በተመሳሳይ መልኩ በእግዚአብሔር ላይ ያለን እምነት በመታዘዝ ለእግዚአብሔር በመገዛት ወዘተ እንደሚገለጠው ሁሉ ፍቅርም በተመሳሳይ መልኩ መገለጫ ባህሪ አለው ልላችሁ ነው። የኤፌሶን ቤተክርስቲያን
በዚህ ሁኔታ ተመስጋኝ ነች። ፍቅርና እምነት ልክ እንደ ጓሮ አትክልት ውሰዱት። ምናልባት አላቅም እንግዲህ ከተማ ውስጥ ያደጋችሁ ሰዎች ይሄ እናንተን ለማስረዳት ጥሩ ምሳሌ ላይሆን ይችላል። እንደ አንድ እርሻ ውሰዱት። በአንድ እርሻ ላይ እንደተዘራ ዘር አድርጋችሁ ውሰዱት። የእናንተን የሁል ጊዜ ትኩረት ይፈልጋል። ስለተዘራ ብቻ በቅሎ ፍሬ አይሰጥም። ማሳው ስለተገኘ ዘሩ ስላለ እና ወቅቱን ጠብቀ ስለዘራ ብቻ አዘኝድ ኦፍ ዘደይ ቆንጆ ውጤት አታገኝም። የዘራኸው ዘር ፍሬ ሊሰጥ እንደሚችል ሁሉ ተገቢውን እንክብካቤ ካጣ ሊመክን ይችላል። ፍቅርና እምነትም በዘር ይመሰላሉ። እርስ በርስ ያለን ነገር መጠበቅ አለበት። አያችሁ፣ በኃላፊነት መንፈስ መጠበቅ መቻል አለበት። ከፍቅር አንጻር ከእግዚአብሔርም ጋር ያለን ህብረት እንደዚሁ ነው። ሊጠፋ ይችላል። ለዚህ ነው በየጊዜው ስብከት፣ በየጊዜው ዝማሬ፣ ጸሎት፣ እንዲህ ያለ ሪፍሌክሽን በጣም ኢምፖርታንት የሚሆነው ይህን የእምነት ክፍላችንን ስለሚደጉምልን ነው። ዛሬም ስለሚያሳስበን ሰባኪዎችን፣ አስተማሪዎችን፣ ትንቢትን ወዘተ እግዚአብሔር የሰጠን በዚህ አንጻር ከእሱ ጋር ያለንን ግንኙነት ጠብቀን እንድንቀጥል ነው። እምነትም ፍቅርም ሊሸረሸርና ሊጠፋ የሚችል ነገር እንደሆነ ግን በመጽሐፍ ቅዱሳችን ውስጥ ሁነኛ ማሳያ ማምጣት እንችላለን። በተለይ የኤፌሶን ቤተክርስቲያን የተመሰገነችው አንድም በፍቅር ህይወቷ ነውና በራዕይ ምዕራፍ 2 ቁጥር 4 ላይ እንደዚህ የሚል ወቀሳ ቀርቦላታል። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃል ተብላለች። የተመሰገነችበትን ነገር ጥላለች። እንደ ጓሮ እርሻ ነው ያልኳችሁ ለዚህ ነው። አለ ማለት ሁሉ ጊዜ ይኖራል ማለት አይደለም። መጠበቅ አለብን። ባል ከሚስቱ ጋር ባለው ሪሌሽንሺፕ፣ አባት ከልጆቹ ጋር፣ አብረን ከምናገለግላቸው አብረን ከምንሰራቸው ሰዎች ጋር በፍቅር ያለውን ግንኙነታችንን በኃላፊነት መንፈስ ነው መያዝ ያለብን። የጋራ ነው ጉዳዩ፣ የጋራ ነው። የአንድ ወገን አይደለም፣ ዕዳ አይደለም። አንድ ወገን ብቻ እየወደደ ዘላለሙ ሊኖር አይችልም። አትሊስት የእርስ በርስ ነገር ነውና ሁለቱም ወገን ኃላፊነቱን መወጣት አለበት። ኤኒዌይስ ላሳያችሁ የፈለኩትኝ ሊጠፋ የሚችል ነገር ነው፣ ሊቀዘቅዝ የሚችል ነገር ነው። እምነትም ፍቅርም። ስለዚህ በየጊዜው ቼክ ማድረግ ያስፈልገናል። እነዚህ ሁለት ነገሮች የሚጠበቁ ናቸው። የኤፌሶን አማኞች በዚህ ተመስግነዋል፣ በዚህ ታውቀዋል። ሪሊ እኔ በምንድን ነው የምታወቀው? ሰማይ እኔን በምን ያቀኛል? አሁን የኤፌሶን ራዕይ ምዕራፍ 2 ቁጥር 4 የኤፌሶን ቤተክርስቲያን በዚህ ህይወቷ ትታወቅ እንደነበረም ነው የሚያሳየው። በፍቅር ህይወቷ ያውቃት ነበር እግዚአብሔር እንኳን። ጳውሎስና በዙሪያው ያለው ዓለም ብቻ አይደለም። ኤፌሶን በሰማይ መታወቂያዋ ይሄ ነበር። ይሄ ቅድም እንዳልኳችሁ ነው። እንደ አጠቃላይ ቤተክርስቲያን በዚህ እንድትታወቅ የእግዚአብሔር ፍላጎት ነው። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ መሆናችሁን ሰዎች በዚህ ያውቃሉ ሲል ጌታ ኢየሱስ ክርስቶስ አስተምሯል። ለማንም ዕዳ አይኑርባችሁ ይላል ሮሜ ምዕራፍ 13 ላይ። ከምን በቀር? ከመዋደድ በቀር። ሌላውን የሚወድ ሕግን ፈጽሟልና። ከባድ ነው አይደል? ከባድ ነው። በተለይ ወደ ጎን ከባድ ነው። እውነት ለመናገር የአመፅ ብዛት ፍቅር እንዲቀዘቅዝ ሊያደርግ ስለሚችል ሰው አንዴ በድሎ ፋይን ልትምር ይቅር ብለህ ልትቀጥል ትችላለህ። ኢንቴንሽናሊ ሁለተኛ ሲደገም ሶስተኛ ሲደገም ይሄን የህይወት አቋሙ ሲያደርግ መቀዝቀዙ የግድ ነው። ኤኒዌይስ በዳይ ዛሬም አንዳንድ ሀሳቦችን እያነሳው ነበር በነበረኝ ቆይታ ከተወሰኑ ወገኖች ጋር። በዳይ ይቅርታ የመጠየቅ ኃላፊነት አለበት። ተበዳይ ደግሞ ይቅርታ የመስጠት ወይም የበዳይን ስህተት የማሳየት ኃላፊነት በማቴዎስ 18 መሰረት የበዳይ ነው። ይሄን የምናደርገው ለምንድን ነው? ግንኙነታችን የሚቀጥለው በፍቅር ስለሆነ ነው። ስለዚህ ጊዜያዊ በሆነ መንገድ ተቆሳስለን በመንገድ እንዳንቀር እግዚአብሔር የፍቅር ህይወታችንን ሪቫይቭ ሊያደርግልን ይገባል።
ታድሶ የሚያስፈልጋቸው ነገሮች ናቸው ብዬ አምናለሁ። እግዚአብሔር ነው የሚያክመው የተጎዳን ጣልቃ ይገባል አምናለሁ። ይሄንን የእምነት ጉዳያችን ሲደክም እንድንበረታ ያደርጋል እግዚአብሔር። የፍቅር ህይወታችን ሲደክም እንደገና ሪስቶር የምናደርግበትን እድል እግዚአብሔር ይሰጠናል። ግን ደግሞ እኛም በዚህ ጉዳይ ላይ ማሰብ ይገባናል። ሰማይ እንድንታወቅ የሚፈልገው በእነዚህ ሁለት ነገሮች ነው እህቶቼና ወንድሞች። እነዚህ ሁለት ነገሮች በእኛ ዘንድ ሁል ጊዜ መኖራቸውን ቼክ ማድረግ ይገባናል። እምነታችንና ፍቅራችን ከግብዝነት ነፃ ሊሆን ይገባዋል። ጊዜው ከባድ ነው። የሚፈታተነን ነገር ብዙ ነው። እውነት ለመናገር በቀናቸው መንገድ ለመሄድ እንፈተናለን። በአንድም ይሁን በሌላ መንገድ በራሳችን አቅም ማጣት ወይም በደረሰብን ጫና ሊሆን ይችላል። ልንደክም እንችላለን፣ እንፈተን እንችላለን። በተለይ ፍቅር በአደባባይ ነው የተቀጠቀጠችው። አንዱ ለአንዱ ምህረት የሚያደርግ አይነት አይደለም። በፍጹም እንደሱ አይነት ነገር አታዩም። በተለይ ይሄ ሶሻል ሚዲያ የመወጋገዣ የመደባደቢያ ቦታ ነው የሆነው። ፍቅርን አታዩም። በቅዱሳን መካከል ነው እያልኩ ያለሁት። ፍቅርን የማየት እድላችን ጠቧል። ሰው ሁሉ በጥርጣሬ ሞልቷል። በጣም ወደ ግሉ ነው ነገሮችን ሰብሰብ የሚያደርገው። ማንም ላይ ለመፍረድ እኔ ኦን ዘ ራይት ፖዚሽን አይደለሁኝም። የእኔ ኃላፊነት አይደለም። አትሊስት ማሳያ የሚሆኑ ነገሮችን ለማንሳት ያክል ነው። በምለው ነገር እኔም ተወቃሽ ነኝ። በምለው ነገር እኔም ነፃ አይደለሁም፣ እግዚአብሔር በሚያውቀው። ግን የጋራ ችግራችን ነው። እነዚህ ሁለት ነገሮች ደግሞ ሲሪየስሊ በአንድ አማኝ ህይወት ውስጥ መኖር ያለባቸው ነገሮች ናቸው። ኦኬ፣ ፍቅርን ተከታተሉ ይላል መጽሐፍ ቅዱስ። እንድንከታተላቸው፣ ከአመፃ እንድንርቅ፣ ሰላም እንድንሻ፣ ፍቅርን እንድንከታተል ነው መጽሐፍ ቅዱስ ኢንካሬጅ የሚያደርገንና አመፅ ካለበት፣ ጥርጣሬ ካለበት፣ ግብዝነት ካለበት ቦታ የመገኘት እንትናችንን እያሸሸን እንዲህ ያለው ነገር አካባቢ ጊዜያችንን ማጥፋት ይሁንልን። ጸጋ ይብዛላችሁ። ከዚህ በላይ አልሄድም። ምናልባት የምትጨምሩት ነገር ካለ ለእናንተ እድል ሰጣችኋለሁ። ይበቃል። ዛሬ እችን ነገር ለመናገር ነው ውስጤን የሞላው። እውነት ለመናገር መታወቂያችንን አንጣል ነው የዛሬው መልእክት።